ይኸውልህ ወንድሜ ወይም እህቴ ይህን ቪዲዮ የምታዳምጡ ልብ ብላችሁ ጆሮአችሁን ኮርኩራችሁ አድምጡ። ሳታውቁት እያረጃችሁ እንደሆነ እንዴት ማወቅ እንዳለባችሁ ከዚህ ቪዲዮ ትማራላችሁ። ብዙ ጊዜ ከደረት ኪሳችሁ ላይ ማበጠሪያና እስክርቢቶ የምታረጉ ከሆነ እየሄዳችሁ ነው። ብዙ ጊዜ ስልካችሁ ጠፍቷችሁ ለመፈለግ የስልካችሁን ፍላሽ አርጋችሁ ስልክ የምትፈልጉ ከሆነ አሁንም እየሄዳችሁ ነው። መነጽር አይንህ ላይ አርገህ መነጽርህን የምትፈልግ ከሆነ እየሄድክ ነው። አባቴ አንቺም እየሄድሽ ነው። በረደኝ የምትይ ከሆነ ኧረ እባክህ ይሄንን ነገር ቀንሱልኝ ድምፁ ይጮሃል የምትሉ ከሆነ እስኪ ደግሞ ዛሬ ምን አዲስ ነገር አለ ብላችሁ ዜና ለማድመጥም ይሁን ዜና ለማንበብ ቴሌቪዥን መከፍቱ ከሆነ አልመሸም እንዴ ከምሽቱ እኮ 2 ሰዓት ላይ ሆኗል፣ ምን ነው እንደዚህ ማርፈር ጥሩ አይደለም ብላችሁ የምትቆጡ ከሆነ እየሄዳችሁ ነው። አላህ አማማ ይኸውልህ ወንድሜ ወይም እህቴ ይህን ቪዲዮ የምታዳምጡ ልብ ብላችሁ ጆሮአችሁን ኮርኩራችሁ አድምጡ። ሳታውቁት እያረጃችሁ እንደሆነ እንዴት ማወቅ እንዳለባችሁ ከዚህ ቪዲዮ ትማራላችሁ። ብዙ ጊዜ ከደረት ኪሳችሁ ላይ ማበጠሪያና እስክርቢቶ የምታረጉ ከሆነ እየሄዳችሁ ነው። ብዙ ጊዜ ስልካችሁ ጠፍቷችሁ ለመፈለግ የስልካችሁን ፍላሽ አርጋችሁ ስልክ የምትፈልጉ ከሆነ አሁንም እየሄዳችሁ ነው። መነጽር አይንህ ላይ አርገህ መነጽርህን የምትፈልግ ከሆነ እየሄድክ ነው። አባቴ አንቺም እየሄድሽ ነው። በረደኝ የምትይ ከሆነ ኧረ እባክህ ይሄንን ነገር ቀንሱልኝ ድምፁ ይጮሃል የምትሉ ከሆነ እስኪ ደግሞ ዛሬ ምን አዲስ ነገር አለ ብላችሁ ዜና ለማድመጥም ይሁን ዜና ለማንበብ ቴሌቪዥን መከፍቱ ከሆነ አልመሸም እንዴ ከምሽቱ እኮ 2 ሰዓት ላይ ሆኗል፣ ምን ነው እንደዚህ ማርፈር ጥሩ አይደለም ብላችሁ የምትቆጡ ከሆነ እየሄዳችሁ ነው። አላህ አማማ በውስጥ መስመር ይመጡላችሁና አንዳንዶቹ ድረስልኝ አቡ አሚራዬ ባሌን ቀማችኝ ልጆች ነበር አቡ አሚራዬ እባክህ ረዲያ ምን አንቀራፈፍሻል አንቺ ወንድ ከሄደው እንዲመጣል ምንድነው እንደሚያደርግሽ? በዛ ላይ ደግሞ እሱ ሄደ ቀሙኝ ሰረቁኝ ምናምን ሸቀጥ አይደለም ባል ነው። እስኪ ራሳችሁን ደግሞ አንዳንድ ጊዜ ተመልከቱ። 2 አይነት ካልስ ለብሳችሁ ተጠብቃላችሁ። ቤታችሁ ስገባ ቆሼ ነው ይመስላል አዲስ አበባ ያለ ቆሻሻ ማጠራቀም። እስኪ ራሳችሁን እዩት። ተኳኳሉ፣ ተዋቡ፣ ገላችሁን ታጥባችሁ ንጹህ ልብስ ለብሳችሁ ሽቶ አርጋችሁ ቤታችሁን አጽድታችሁ ወይራውን በገጠርኛ ዘይቤም ቆን አርጋችሁ ጠብቁት። ዝንጥ ብላችሁ ጠብቁት። ከሌላ ምን ታንሳላችሁ? ይሄን ሁሉ አርጋችሁ ከሄደ ደግሞ ጥርግ ይበላ። ድሮም ባለጌ ነው አይሆንሽም። ከዛው ልጆች አትበኝ። ሌላው ደግሞ ባል የሚቀሙም እንትን በስተዋል፣ እነሱንም ተጠንቀቁ። ደህና ሁኑ። ኧረ ሰቀለው እግሩን። ኧረ ተው ተገላብጧል ነገሩ። እንዲህ አይደለም። የሚሰቅሉት ሌሎች አካል ነበሩ። ወንድ ልጅ ሲሰቅል አይተናናቅም። አሁን እግርህን የምትሰቅለው እስኪ ለምንድን ነው ልጄ? እንደው ምንድነው ትርጉሙ? ባንዲራ ይመስል ወደ ላይ ስላቆምኩ ምንድነው? ወንድ ነህ እንትን ብሎ እንዳይሆን እንዳንል ለቃሉም አይመች። እንዲመገላበጡም እኛ የምናውቀው በጀርባው ተነስቶ የሚንደፋደፈው የጠገበ አህያ ብቻ ነው። ለወግም አልተመቻችሁ። ነገሩን እያገላበጣችሁ እኛንም አይምሯችን አገላበጣችሁት። ወንድ የሚሰራውን ሴት ሲሰራው እናያለን፣ ሴት የምትሰራውን ወንድ ሲሰራው እናያለን። አትሸብኛለህ ዋ ረዲያ ቆይን የምለው ቲክቶክ ውስጥ የምትገቡ የመጀመሪያ አብዶች ወይ በኮረንቲ ነው እንዲያበዳችሁት? ኧረ ጉድ ነው። አሁን እቺ ልጅ እንደው ኮረንቲ ይዟት ባፍጢሟ ብትተከል መብራት ያዛት ነው የሚባለው? መብራቱን ያዘችው ነው የሚባለው? ግራ ገባን እኮ እኛ። ለምክርም ለነገርም አልተመቻችሁ፣ ለፍቅርም አልተመቻችሁ ነው ወይስ መብራት ሄዶ ሲመጣ ነው እንዴት ወለዳችሁት እናንተ? እንዳለ ተንቦግቦጋችሁ ነው
የምትመጡት? ኧረ ተው አሟሟታችሁን አሳምሩ። ኧረ ብዙ መንገድ አለ። ለመሞት ከፈለጋችሁ አናግሩን። ዝም ብላችሁ መካሪ እንዳጣሰው ብቻችሁን አትሞቱ። ያትሻብኛል ወይ እነዚህ እንዴት ያሉ ምክንያት ይች ደግሞ